ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን የኔ ውድ ቤተሰቦች እንዴት አላችሁ? ሳምንቱ እንዴት አለፈ? ወሩ እንዴት እያለፈላችሁ ነው? እኔ ጋር እግዚአብሔር የተመሰገነ ይሁን። ነገሮችን እግዚአብሔር እያከናወነ እያስተካከለልኝ ህይወትን ለማሸነፍ ጥረት እያደረኩ ነው፣ እየታገልኩ ነው። እግዚአብሔር የተመሰገነ ይሁን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰቡን እንግዲህ ወርክሾፓችንን ከጀመረን ወደ ሁለተኛ ሳምንታችን ሊገባደድ ጥቂት ቀናቶች ሊቀሩት እግዚአብሔር የተመሰገነ ይሁን። በኋላ የምትመለከቷቸውን ማሽኖች እንግዲህ በተበደርኩት ብር ለመግዛት ለማብቃቃት ሞክሬ ነበር፣ አልቻልኩም። ገንዘብ አጠረኝና ትንሽ ተበሳጭቼ ምን አይነት መንፈስ ላይ ነበርኩና የመናደድ አይነት መንፈስ አንድ እህቴ እንግዲህ ሳወራት ያው በረጅም ጊዜ የሚከፈል ብድር ወደ 100,000 ብር ሰጥሃለሁ ብላ ትንሽ ፈገግ እንድል አድርጋኛለች። እነዚህ የማሽኖች ውድ ናቸው፣ አሁን ተወደዱ። አይ ቲንክ ነዳጅ መጥፋቱም ይሆን ለምን እንደሆነ አላውቅም። እስቲ ጥቂቶቹን እንክፈታ ብለን ይህ እንግዲህ ዛሬ የመጣ ዕቃ ነው፣ እናየዋለን። ጠብቁ። መጀመሪያ ይሄንን እንከፍታለን። መጀመሪያ እንደሚታያችሁ ተስፋ አደርጋለሁ። እነዚህን እንክፈትና ከዛ በኋላ ወደ ቀጣዩ እንሄዳለን ማለት ነው። እንዴት አላችሁ? ስራ እንዴት ነው እናንተ ጋር? ምን እየሰራችሁ ነው? ምን አይነት ቢዝነስ ያዋጣል? ኢትዮጵያ ውስጥ አሁን ለመኖር ማንኛውንም ስራ መስራት ይኖርባችኋል። ግዴታ። ኢትዮጵያ ውስጥ አሁን ላይ ሳይሰሩ መኖር አይቻልም። ትንሽ ከባድ ነው እና ይሄ ያው እንደምታውቁት የኢንኮመርት የሆነው እጅግ በጣም አሪፍ ዕቃ ነው። እዚህ ጋር አንድ ላይ ያው ሲልክ የላከልኝ አለ። ጓንት ያስፈልገኛል። እነዚህን ጓንቶች ገዝቻለሁ ማለት ነው። ለእጅ እዛ ጋር እናስቀምጠዋለን። እሺ፣ ሌላኛው ይሄ ምንድን ነበር? ይሄ ቻርጀሩ ነው። የዚህ የማሽኑ ቻርጀር ነው። ይሄኛው ታውቁታላችሁ ብዬ አስባለሁ። እነግራችኋለሁ ወደፊት በዝርዝር የምመጣላችሁ ነገር ይሆናል። ይሄ አንግሎችን ለማገናኘት ነው። የሚገርማችሁ ነገር የእቃ ትንሽ ነው። ይህም እንደዛው የምታዩት ዕቃ ነው። ስለዚህ አሁን የምናየው ማሽናችንን ነው። ማሽናችን ይሄ የምን ባትሪ እንደሆነ አላወቅም። ኦኬ፣ የዛኛው ማሽን ባትሪ ይሆናል። የዚህ ይሄ ነው እያያችሁት ነው። የዚህ ማሽን ባትሪ ይሄ ነው። እንሞክረዋለን አብረን። የዚህ ባትሪ ይሄ ነው። ሌላኛው ደግሞ ምን አለው መሰላችሁ? ይሄ አለው። ያውን የተገዛው ይሄ ማሽን የተገዛው በ17,000 ብር 17,000 ብር። ይሄ እቺን እናነሳለን። እስማ ወደ ተስኩስ አምላክ አሜን። በአገልግሎት ይለቅ። እንዴት ነው የሚከፈተው? ተከፈተ። ከዛ ያው እዚህ ጋር እንደዚህ አድርገን እንደዚህ ነው የምናደርገው። እንግዲህ እስማ ወደ ተስኩስ አምላክ አሜን። የተዘጋጋ ነገር ይኖረዋል። ለዛ ይመስለኛል አለነሳ ያለው። እሺ፣ እንዴት ነው የሚሰራው? አለነሳ ያለበት ምክንያት ምን ይመስላችኋል ስታስቡ?
እንደምታዩት ከቨር አላት፣ መከላከያ ስላላት በጣም አሪፍ ነው። እንደዚህ አድርጋችሁ ያው አሪፍ ማሽን ናት ማለት ነው። በጣም ቆንጆ ማሽን ናት። ይሄ ደግሞ እንጨት የምንቆርጥበት ማሽናችን ነው ይሄኛው። እስቲ እንክፈተው። አይ እዛ ላይ የላከልን የዚህም ባትሪ ነው የሚሆነው። በጣም አሪፍ እቃ ነው። ይህንን በስንት ብር ነበር የላከልኝ? በአጠቃላይ ይሄ ማሽን ይህንን እነዚህ እቃዎች መጀመሪያ ያሳየኋችሁን እቃዎች ጨምሮ ወደ 30 ምናምን ሺህ ብር ነው የፈጀብኝ ይህንን እቃ ለመግዛት ማለት ነው። ይሄ ምላችሁ ነው። እዛ ባትሪውን እናወጣለን። ይሄ ነው ባትሪው። እሺ ጥንቃቄ ዮናታን፣ ጥንቃቄ ተጠንቀቅ ካለ በውድ እየገዛ ጉልበቱ ኃይለኛ ነው። በጣም ኃይለኛ ነው። የወደድኩት እቃ። እሺ እነዚህን ይመስላሉ። እነዚህ እቃዎች ያመጣናቸው እቃዎች ናቸው ማለት ነው። ይህንን እቃ ይሄ እቃ ምንድን ነው? ምን ይመስላል?